ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። በጣም አሪፍ የሚባሉ የስፖርት መረጃዎችን ይዤላችሁ መጥቻለሁ። ብዙ ጉዳዮችን አነሳለን በዛሬ መረጃዎቻችን ላይ ከየክለባቶቻችሁ ከማንቸስተር ዩናይትድ ከአርሰናልና ከሌሎች ክለቦች ብዙ ጉዳዮችን ለማንሳት እንሞክራለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ደወል ምልክቱን ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሴናሪዮ በተባለው ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሚቀጥሉት ደቂቃት አብራችሁን ቆዩ። እንዳልኳችሁ ብዙ ጉዳዮችን እናነሳለን። ምናልባት ከጀርባ ድምጽ ካለ በጣም ይቅርታ ጠይቃለሁ። እኛ አካባቢ ዝናብ ስላለ ነው። ያው ለእናንተ ደግሞ መረጃዎችን ማድረስ ስላለብኝ ነው በዚህ ሰዓት መረጃዎችን የምሰራላችሁ። ብዙ አፕዴት ማደርጋችሁ ነገሮች አሉ ከየክለባቶቻችሁ እንዳልኳችሁ። በዛውም ልክ ደግሞ ከሌሎች ክለቦችም ትላልቅ ከሚባሉ ክለቦች ብዙ ጉዳዮችን እናደርሳለን። የብራይተኑ የክንፍ መስመር ተጫዋች ካሪም ሚቶማ በሀገሩ ጃፓን በመኪናው አደጋ ቢያደርስም ክስ እንደማይመሰረት ታውቋል። ሳይክል እያሽከረከረች የነበረች የ48 ዓመት ሴት ነው የገጨው ሚቶማ እና ኃላፊነቱን ሙሉ በሙሉ እወስዳለሁ ያለ ቢሆንም ፖሊስ ባደረገው ማጣራት ሁለቱም ወገኖች የትራፊክ ሕግጋት ጥሰው መገኘታቸውን አሳውቋል። ለ2 ሳምንታት ወደ ስራ መሄድ ባትችልም ወይዘሮዋ ከእጅ ጉዳት ውጪ ምንም አይነት ከባድ አካላዊ ጉዳት አልደረሰባትም። ዘገባው ደግሞ የጃፓኑ ታይምስ ነው ይህንን መረጃ ያወጣው ማለት ነው። ያው በቅርብ ሰዓታት የተሰማ መረጃ ነው። አዳዲስ ነገሮች ሲኖሩ ማድረሳቸው ይሆናል። ካሪም ሚቶማ በዛው በጃፓን አካባቢ አንዳንድ በተለይ አደጋ መረጃዎች እንደወጡ ነው የተሰማው። እሺ ሌሎች ጉዳዮችን እናነሳለን። የስፖርት ቤተሰቦች ከዝውውር ጉዳዮች ጋር በተያያዘ ብዙ ጉዳዮችን ለማንሳት እንሞክራለን። በዚህ በክረምት የዝውውር መስኮት ብዙ ስራዎች እየተሰሩ ይገኛሉ። ከነሱ ውስጥ ደግሞ አንዱ የሮድሪ የዝውውር ጉዳይ ነው። ሮድሪ በዚህ በክረምት የዝውውር መስኮት ከማንቸስተር ሲቲ የመልቀቅ እድል እንዳለው ከዚህ በፊት ተነጋግረናል። ፈላጊዎቹ እነማን እንደሆኑ ታውቋል። ይህ ተጫዋች ከማንቸስተር ሲቲ ጋር ያለውን ኮንትራት ለማራዘም ያው ኖርማሊ እስካሁን ድረስ አላራዘምም። የቀረቡለትን ጥያቄዎች እስካሁን አልተቀበለም እና ደግሞ ከዚህ በፊት በግልጽ መናገሩ ይታወቃል። ወደ ማድሪድ መሄድ እንደሚፈልግ ማድሪድን መጎብኘትና በተለይ በማድሪድ መጫወት ህልሙ እንደሆነ ከዚህ በፊት ራሱ ተናግሯል። እና ሮድሪ ምናልባት ወደ ማድሪድ የሚሄድበት እድል አለ ወይ የሚለው ነገር በጣም ጥያቄ ውስጥ የገባ ጉዳይ ነበረ። ግን አሁን መረጃዎች እንደሚያሳዩት ከሆነ ሪያል ማድሪዶች ይህን ተጫዋች ማስፈረም ይፈልጋሉ። ሪያል ማድሪዶች ወደዚህ የዝውውር ጉዳይ ገፋ ብለው ይመጣሉ ተብሎ እየተጠበቀ ይገኛል። ምናልባት በዚህ ተጫዋች የዝውውር ጉዳይ ላይ መጨረሻ ውሳኔ አሳላፊ ተብለው ሲጠበቁ የነበሩት ፍሎሬንቲኖ ፔሬዝ ናቸው። ፍሎሬንቲኖ ፔሬዝ ይህንን ተጫዋች አስፈርሙልኝ ብለው የመጨረሻ ውሳኔያቸውን ለክለቡ በተለይ ተጫዋቾችን በማስፈረም ስራ በሚሰሩ ሰዎች ላይ ኃላፊነቱን እንደጣሉ ተሰምቷል። እና ለተጫዋቹ ማንቸስተር ሲቲ የሚጠይቀው ገንዘብ ደግሞ በጣም ከፍተኛ ነው። እንደ መረጃዎች ከሆነ አንዳንድ ሰዎች 80 ይላሉ፣ አንዳንዶች 100 ሚሊዮን ይላሉ። አንዳንዶች ደግሞ ያው ከ50 ሚሊዮን ፓውንድ በላይ ይጠየቅበታል ይላሉ። ግን ያው ቅርብ የሚባሉ ታማኝ የሚባሉ ጋዜጦች እንደሚሉት ከ80 እስከ 100 ሚሊዮን ፓውንድ ማንቸስተር ሲቲዎች ለሮድሪ ይፈልጋሉ። ያው የባሎን ዶር አሸናፊ ነው። በጣም ትልቅ ተጫዋች ነው። ምናልባት አሁን ሲዘዋወር የ30 ዓመት ተጫዋች ሆኖ ቢዘዋወርም ይህ ተጫዋች በጣም ጥሩ ተጫዋች እንደሆነ ይታወቃል። ከማድሪድ በአሁኑ ዓመት ትልቅ ክፍተቶች መካከል አንዱ የሚድፊልድ ችግር ነው አይደል? የሚድፊልድ ስትራክቸሩ አሁንም ትላልቅ ተጫዋቾች ቢኖሩትም እስካሁን ድረስ ስትራክቸሩ በደንብ ተገኝቷል ማለት ይከብዳል። እንደነ ቹዋሚኒ ያሉ ተጫዋቾች፣ እነ ካማቪንጋ ያሉ ተጫዋቾች ነው ያሉት እና እንደዚህ ልምድ ያላቸው ተጫዋቾች ደግሞ ያስፈልጋቸዋል ክለባቸው ውስጥ። ሮድሪ ደግሞ እንደ ልምድ ያለው ተጫዋች አድርገው ይመለከቱታል። ያው ደግሞ ከሌላም ተጫዋች ያስፈርማል ከማንቸስተር ሲቲ አይደል? በርናንዶ ሲልቫ። ስለዚህ በክለባቸው ሌላኛው የማንቸስተር ሲቲ ተጫዋች ይሆናል ተብሎ ይጠበቃል ሮድሪ ወደ ሪያል ማድሪድ የሚዘዋወር ከሆነ። ዳሪዮ ሳስ በቅርብ ሰዓታት ይዞት እንደወጣው መረጃ በሪያል ማድሪድ እና በተጫዋቹ መካከል ስምምነት ላይ ካልተደረሰ ባርሴሎና ወደ ዝውውሩ ለመቀላቀል ዝግጁ ነው ሲል ነበር ሲዘግብ የነበረው። ታማኝ የሚባል በተለይ የስፔን ጋዜጣ እንደሆነ ይታወቃል። እና በተለይ ዝውውሩ ላይ ኪን ነው ወይንም ዝውውሩን ይፈልገዋል፣ ባርሳ ይወደዋል ሮድሪን። ስለዚህ ወደ ዝውውሩ ቢገባ ብዙ አይድነቃችሁ እያለ ነበር። በነዚህ በሮድሪ ዝውውር ላይ አሁን ያልኳችሁ ሁለቱ የስፔን ትላልቅ ክለቦች ብቻ አይደሉም። ከፈረንሳይ አካባቢ ደግሞ ፓሪስ ሴን ዠርሜን የዚህ ተጫዋች አድናቂ ስለመሆኑ ተነግሯል። እንመልከት። ግን በዚህ ዝውውር ላይ ሪያል ማድሪድ ሞር አክቲቭ የሆነ ይመስላል። ፍሎሬንቲኖ ፔሬዝም ይፈልጉታል፣ ሞሪኒዮም ሮድሪ እንዲመጣላቸው ይፈልጋሉ። ስለዚህ ሪያል ማድሪድ ሪያክት ያደርጋል። ሪያል ማድሪድ ካልሆነለት ግን አሁንም ባርሳ በዝውውሩ ላይ አለ።
የሮድሪን የዝውውር ጉዳይ ያነሳን የስፖርት ቤተሰቦች ወደ ሌሎች የዝውውር ጉዳዮች እናልፋለን። የስፖርት ቤተሰቦች ያው ዝውውሮች እየቀጠሉ ይገኛሉ። ብዙ ተጫዋቾች እየተዘዋወሩ ይገኛሉ። ይሄ ክረምት የዝውውር መስኮት በጣም ብዙ ክለቦች የሚስተካከሉበት አይነት የዝውውር መስኮት ይመስላል። ብዙ ክለቦችም ክለባቸውን እያጠናከሩ ይገኛሉ። ከአርሰናል ቤት አንዳንድ መረጃዎችን አንስተን በተለይ ወደ ማንቸስተር ዩናይትድ ቤት እንሄዳለን። ከዛ ከቼልሲ ጋር አንድ ማነሳው መረጃ አለ። እሱን አንስተን እናበቃለን የዛሬ መረጃችንን ማለት ነው። ከአርሰናል ቤት በተለይ ወሳኝ የሚባሉ ስሞች እየተነሱ ይገኛሉ። የብሩኖ ጊማራይሽ ስም አሁንም ቢሆን ከአርሰናል ጋር የተነሳ ስም ነው። ብሩኖ ጊማራይሽን ለማስፈረም አርሰናል ፍላጎት እንዳለው ከዚህ በፊት ነግሬያቸዋለሁ። ያው የተደጋገመ ስም እንደሆነ አውቃለሁ። የአርሰናል ደጋፊዎች ምናልባት ይህንን መረጃ የምትመለከቱ ብዙ የአርሰናል ደጋፊዎች ትኖራላችሁ ብዬ አስባለሁ ና እንደተደጋገመ አውቃለሁ። ብሩኖ ጊማራይሽ ወደ አርሰናል የመዘዋወሩ ጉዳይ እንደተጓተተም አውቃለሁ። በብሩኖ ጊማራይሽ የዝውውር ጉዳይ ደግሞ ብዙ ሀሳብ ሰጪዎችም እንዳሉ አውቃለሁ እና የሀሳብ መለያየቶችም እንዳሉ አውቃለሁ። በተለይ ብሩኖ ጊማራይሽን ለማስፈረም 3 ሳይዶች አሉ። የአርሰናል ሳይድ አለ፣ በተለይ የኒውካስትል ሳይድ አለ፣ የኖርማል ደግሞ ያው ግሎባል የሆነ ስለ ሁሉም መረጃዎችን የሚያነሱ ጋዜጠኞችም ደግሞ የሚያነሱት አለ እና አሁን ላይ ከአርሰናል ሳይድ ያሉት ጋዜጠኞች እንደሚሉት ዝውውሩ ተቃርቧል ነው። ብሩኖ ጊማራይሽ ወደ አርሰናል ለመምጣት ተቃርቧል ነው የሚሉት። ኦልሞስት አርሰናል ለተጫዋቹ እስከ 80 ሚሊዮን ፓውንድ ከና አዶንሱ ና ሌሎች ክፍያዎች ጋር ተጨማምረው ለመክፈል ተዘጋጅቷል ነው የሚሉት። ከኒውካስትል ሳይድ ጋር እንዳሉ መረጃዎች ዛሬ ብዙ መረጃዎችን እየተመለከትኩ ነበር እና ትንሽ ግራ የሚያጋቡት የኒውካስትል ጋዜጦች ይመስላሉ። የኒውካስትል ጋዜጦች ስቲል እያሉ የሚገኙት በተለይ እንደነ ሊ ራይደር ያሉ ጋዜጠኞች አላቅም እኔ ዝውውሩ ከስምምነት ሊደርሱ ነው እየተባለም እያሉ የሚገኙት አሁንም አርሰናል የመጀመሪያውን ፕሮፖዛል ዛሬ ነው ያቀረበው ነው የሚሉት እና ፕሮፖዛሉን አቅርበው ኒውካስትል ውድቅ አድርጎታል። ግን ከእንደገና ይመጣል ዝውውሩ እንደሚያጠናቅቁ ተማምነዋል ሁለቱም ኒውካስትልና አርሰናል። የአርሰናል ሰዎችም የኒውካስትልም ሰዎችም ጊማራይሽ እንደሚዘዋወር ያምናሉ። ግን እስካሁን በገንዘብ ጉዳይ ከስምምነት አልደረሱም። የገንዘቡ ጉዳይ አሁንም ይሹ ነው እና ይፋዊ ፕሮፖዛል ገንዘብ ለኒውካስትል አላቀረበም እያሉ ነው የሚገኙት የኒውካስትል ጋዜጦች። የአርሰናልን ጎን አነሳውላችሁ፣ የኒውካስትልን ጎን አነሳውላችሁ። አሁን ደግሞ ስለ ሁሉም ስለሚያነሱት በተለይ ታማኝ ስለሆኑት ጋዜጠኞች ልንገራችሁ። ከትናንት ወዲያ ጀምሮ እንደተዘገበው ከሆነ አርሰናል ብሩኖ ጊማራይሽን ለማስፈረም ተቃርቧል። ብሩኖ ጊማራይሽን ለማስፈረም ፋናላይዝ ለማድረግ ተዘጋጅቷል። እኔ እንደውም እስከ ትናንት አካባቢ ዝውውሩ ይጠናቀቃል ሂሩዊ ጎል እንሰማ እንችላለን እያልኩ ነበር። ግን ያው ብዙ መጓተቶች አሉ። ስቲል ቢሃይንድ ሲን ምን አይነት ንግግሮች እንዳሉ እስካሁን ድረስ ማወቅ አልቻልንም። ያው ሁሉም በየራሱ ጎን ሌላ ነገር ስለሚል ማለት ነው። እንደነ ፋብሪሾ ሮማኖ ያሉ ጋዜጠኞች ምን አሉ? ብሩኖ ጊማራይሽን ለማስፈረም አርሰናል ተቃርቧል። መቃረቦች ብቻ ሳይሆን በየትኛውም ሰዓት ዝውውሩ ሊጠናቀቅ ይችላል። አርሰናል ደጋግሞ ለኒውካስትል ገንዘብ አቅርቧል። ደጋግመው ደግሞ ግንኙነት ባደረገው ቁጥር የዚህ ተጫዋች ወደ አርሰናል የመዘዋወሩ ጉዳይ እውን እየሆነ የመጣ ጉዳይ ይመስላል አሉ። እንደነ ዴቪድ ኦይንስቲን ያሉ ጋዜጠኞችም እንዳሉት ብሩኖ ጊማራይሽን ለማስፈረም አርሰናል እጅጉን ተቃርቧል። ብሩኖ ጊማራይሽ ወደ አርሰናል ለመዘዋወር ተቃርቧል። የአርሰናል ተጫዋች ለመሆኑ ትንሽ ስቴፕ ነው የቀረው። ሌኪፕ የሚባለው ደግሞ የፈረንሳይ በጣም ታማኝ ከምላቸው ጋዜጦች ውስጥ አንዱ ነው። ከትናንት ወዲያ ነው ይህንን መረጃ ያየሁት። ቢሃይንድ ሲን ንግግሮች አሉ አለ ሌኪፕ። ቢሃይንድ ሲን ስላለው ነገር ልንገራችሁ ብሎ አንድ መረጃ ወጣ። ስምምነት ላይ ተደርሷል በአርሰናልና በኒውካስትል መካከል አለ። ስምምነት ላይ ተደርሷል። የቀረው ጉዳይ የቦነስ ክፍያው ጉዳይ ነው። የቦነስ ክፍያውና አዶንስ ክፍያ እና ደግሞ የኢንስታልመንት ጉዳይ ነው። በስንት ጊዜ እንክፈላችሁ ምናምን አይነት ጉዳዮች፣ እንደሱ አይነት ጉዳዮች እንጂ የቀሩት አርሰናል ለኒውካስትል ባቀረበው ገንዘብ ኒውካስትልና አርሰናል ተማምነው ጨርሰዋል የሚል መረጃ ነው ያወጣው። አሁን ከሁሉም ጎን የዝውውሩን ጉዳይ ለመመልከት እየሞከርን ነው። የስፖርት ቤተሰቦች ብሩኖ ጊማራይሽን ለማስፈረም አሁንም እኔ እንደምላችሁ ያው ብዙ ጋዜጠኞችን አይቻለሁ። ታማኝ የሚባሉትን የኒውካስትልም ጋዜጠኞችንም አይቻለሁ እና አሁን የሚያሳየኝ አንድ ነገር ብሩኖ ጊማራይሽ ወደ አርሰናል የመምጣቱ ነገር አሁን ላይ እውን የሆነ ስለመቃረቡ
ወይንም ብሩኖ ጊማሬሽ ወደ አርሰናል ለመዘዋወር ትንሽ ስቴፕ እንደቀረው ቢሃይንድ ዘ ሲን በሁለቱ መካከል ያለው ንግግር የዝውውሩን ጉዳይ ብሬክ እንደሚያደርገው ነው እየተጠበቀ የሚገኘው። ይሄ ብቻ ነው የቀረው። የስፖርት ቤተሰቦች እኔ ይጠናቀቃል ባይ ነኝ። አትላስት ኔክስት ሲዘን በተለይ የአርሰናል ሚድፊልድ በራይስና በጊማሬሽ የሚጣመር ይመስለኛል። ብሩኖ ጊማሬሽ ወደ አርሰናል መዘዋወር እንደሚፈልግ ይታወቃል። እኔ ተጫዋቹ ስለመምጣቱ ስላለመምጣቱ ብዙ መረጃዎች አሉ። ወደ ስፔን ከኒውካስትል ጋር ተጉዟል አልተጓዘም ስለሚባለው ጉዳይ፣ ስለ እንደዚህ አይነት ጉዳይ ከአርሰናል ጋዜጠኞች ይልቅ ይበልጡ ነው የኒውካስትል ጋዜጠኞችን ማመን ልክ ነው ብዬ አስባለሁ። ምክንያቱም ስለ ኒውካስትል የቅርብ ሰዎች ወይም ስለ ኒውካስትል የቅርብ ጉዳዮች እዛው አካባቢ ስላሉት ጉዳዮች በደንብ የሚያውቁት እነሱ ጋዜጠኞች ስለሆኑ እና በቅርብ ሰዓታት ምንድን ነው ያሉት? ተጫዋቹ ይመለሳል፣ ወደ ኒውካስትል ይመጣል፣ ወደ ስፔን ይጓዛል ከክለቡ ጋር። እንደ ኢሳክ አያምጽም። ከዚህ በፊትም ተናግሯል ለክለቡ ይህንን አያምጽም፣ የክለቡን ውሳኔ ያከብራል። ግን ተጫዋቹ ወደ አርሰናል መሄድ ይፈልጋል። ይህንን ጉዳይ ለቀደመው አሰልጣኙ ጭምር ተናግሯል ነው የተባለው የስፖርት ቤተሰቦች። ስለዚህ መምጣቱ አለመምጣቱ ትልቅ ኢሹ አይደለም። ቢመጣም ባይመጣም አሁን ጉዳዩ የአርሰናልና የኒውካስትል ንግግር ነው። ፋብሪዚዮ ሮማኖ በትናንትናው መረጃው ላይ ምንድን ነው ያለው? ኒውካስትል ኦልሬዲ ጊማሬሽን እንደሚለቀው ስላሰበ በሱ ቦታ ተጫዋች ስለማስፈረም ገበያውን እያሰሰ ይገኛል ብሏል። ስለዚህ አሁን ብዙ መንገዶችን ስትመለከቱ ብሩኖ ጊማሬሽ ወደ አርሰናል የሚሆነው ዝውውር እውን የሚሆን ይመስላል። እኔ ከኔ ጎን አይደለም ከጋዜጠኞች ጎን በደንብ ስለ ዝውውሩ ጉዳይ ልነግራችሁ ሞክሬያለሁ። የስፖርት ቤተሰቦች ትዕግስት ያስፈልጋል። በጣም መጓተቶች አሉ አይ ነው፣ ግን የዝውውር መስኮት በአንዳንድ ዝውውሮች ላይ እንደዚህ አይነት ነገሮች የተለመዱ ናቸው። አርሰናል ብሩኖ ጊማሬሽን ለማስፈረም አሁንም ቢሆን እንደ መረጃዎች ከሆነ ተቃርቧል። እሺ የብሩኖ ጊማሬሽን የዝውውር ጉዳይ ለማንሳት ሞከርን። የቪኒ ጉዳይን እናነሳለን፣ የቬራን ጉዳይ እናነሳለን፣ የማይልስ ሉዊስ ስኬሊን ጉዳይ እናነሳለን። አጠራ አድርገን ለማንሳት እንሞክር። ያው የቪኒ ጉዳይ ላይ አዲስ ጉዳዮች የሉም፣ ግን የስፖርት ቤተሰቦች ጠዋት አካባቢ የተነሱ ጉዳዮች አሉ። በቪኒሺየስ የዝውውር ጉዳይ ላይ ቪኒ ከሪያል ማድሪድ የሚለቀው ከዚህ በፊት እንደተነጋገር ነው ሪያል ማድሪድ እና ቪኒ ካልተስማሙ ብቻ ነው። አርሰናል እጁን የሚያስገባው ያኔ ነው። ቪኒሺየስ በሪያል ማድሪድ የመቆየት ፍላጎት አለው። አዎ፣ ግን ከሪያል ማድሪድ ጋር የማይስማማ ከሆነ አርሰናል ፕሮፖዛል አቅርቦለታል። እኔ እንደውም ጧት አንዳንድ የስፔን ጋዜጦችን ስመለከት ምንድን ያሉት ዛሬ ሚኬል አርቴታ አናግሮታል፣ እንዲሁ በግል ተነጋግረዋል ከቪኒ ጋር እና ስለ ጉዳዩ በአርሰናል ስለሚኖረው ሚና ነግሮታል። ክለቡን በሱ እንደሚገነባው ወይም በሱ ጎን እንደሚገነባው ነግሮታል ነው ያለው። በቅርብ ሰዓታት ደግሞ የስፔን ጋዜጦች ምን እያሉ ነበር? አርሰናል በፕሪሚየር ሊጉ ታሪክ ውስጥ ከፍተኛውን የሆነውን ደሞዝ ለቪኒሺየስ ጁኒየር ለማቅረብ ዝግጁ ነው። ፍሎሬንቲኖ ፔሬዝ 170 ሚሊዮን ዩሮ አካባቢ እየጠየቁ ሲሆን አርሰናል ደግሞ ከ150 ሚሊዮን ዩሮ እንዳይበልጥ ይፈልጋል። አርሰናል በዚህ የዝውውር መስኮት ላይ በጣም ሲሪየስ ሆነው በተለይ በቪኒ ዝውውር መጥተዋል ብለው ነው የዘገቡት። እኔ ስለ ገንዘቡ ጉዳይ አይዶን ነው፣ ምናልባት ቢሃይንድ ሲን ስላሉ ጉዳዮች ብዙ የስፔን ጋዜጦች ሊሉ ይችላሉ፣ ይሄን ያህል ሊሉ ይችላሉ። ግን እሱ የምናውቀው ቪኒ ከሪያል ማድሪድ ጋር ካልተስማማና አርሰናል ፕሮፖዛሉን ሲያቀርብ ያኔ ሪያል ማድሪድ አዎ ልክ ነው ጨምሩ ምናምን ሲል ያኔ ነው በደንብ ጋዜጦች ሪያል ማድሪድ ስለሚፈልገው ገንዘብ በደንብ የሚናገሩት። አሁን ግን ጋዜጦች የሚሉት ዛሬ ተመልሷል ወደ ልምምድ፣ ዛሬ ከሪያል ማድሪድ ሰዎች ጋር ተገናኝቷል፣ ከጆዜ ሞሪኒዮም ጋር ተገናኝቷል፣ አብረው ልምድ ሴሽናቸውን አከናውነዋል። ይሄ ማለት ቪኒ በሪያል ማድሪድ ይቆያል አይደለም፣ እንጠብቅ። ገና ውሳኔ አልተወሰነም፣ ገና ውይይቱ አልተደረገም። በዚህ ሳምንት ግን ውይይት ይኖራል። ዛሬ ላይሆን ይችላል፣ ምናልባት ዛሬ ሊሆን ይችላል፣ ምናልባት ነገ፣ ምናልባት በዚህ ሳምንት አንድ ቀን ግን ስምምነቱ ይደረጋል። ወይ ቪኒ ይለቃል፣ ወይ ይቆያል፣ ወይ ደግሞ ኔክስት ይር በነፃ ይለቃል። የስፖርት ቤተሰቦች 3 አማራጮች ነው ያሉት። አሁንም ቢሆን ቴብል ላይ የተቀመጡት 3 አማራጮች ብቻ ናቸው። እሺ ሌላኛውን የአርሰናልን ጉዳይ ላንሳላችሁ። ያው አጠራ አድርጌ ነው ከዚህ በኋላ ማነሳላችሁ፣ ምክንያቱም በብሩኖ ጊማሬሽ የዝውውር ጉዳይ ላይ ትንሽ ረዘም ያለ ጊዜ ስለወሰድኩ
ከአርሰናል ጋር በተያያዘ ያው የፋቢዮ ቪዬራ የዝውውር ጉዳይ በጣም አሳሳቢ ሆኗል። ያው የሚለቁ ተጫዋቾች ይኖራሉ በዚህ በክረምት የዝውውር መስኮት። ጋብርኤል ጄሱስም ይለቃል ብዬ ጠብቃለሁ። ምናልባት ማርቲኔሊ የሚመለቀቅ እድል አለው። ፋቢዮ ቪዬራም ሊለቅ ይችላል። ያው ፋቢዮ ቪዬራ ይለቃል ብዬ አስባለሁ። ምናልባት እስካሁን ከጠራውላችሁ ስም ከጄሱስ ከማርቲኔሊ ይልቅ ይበልጡ ነው የመልቀቅ እድል ያለው ይሄ ተጫዋች ይመስላል። ምክንያቱም በሱ ቦታ ላይ ያሉት ተጫዋቾች አሁን ላይ በጣም ጥሩ ናቸው። እንደ ናይብሪ ቻይዜ፣ ማርቲን ኦዴጋርድ፣ ኗኔሪም ተመልሷል። አይዶን ነው ውሰት ስለመስጠቱና ስለመቆየቱ እንጠብቅ። እሱ ውሳኔው ያርሰናል ነው። ግን ፋቢዮ ቪዬራ በዛ ቦታ ላይ እድል ያለው አይመስልም። እንደ መረጃዎች ከሆነ ቶም ካንቶን ማለት ነው በቅርብ ሰዓታት ይዞት እንደወጣው መረጃ የፋቢዮ ቪዬራ የዝውውር ክፍያ በተመለከተ ስምምነት ላይ ለመድረስ አርሰናል ከሃምቡርግ ጋር ንግግር እያደረጉ ነው እና ሃምቡርግ ከ17 ሚሊዮን ፓውንድ ያነሰ ክፍያ ለመክፈል ይፈልጋሉ የሚል መረጃ ነው ይዞ የወጣው። አርሰናል ደግሞ የሚፈልገው 17 ሚሊዮን ፓውንድ። በቃ 17 ሚሊዮን ፓውንድ ክፈሉ እንሸጥላቸዋለን ብለዋቸዋል የተባለው። ከዚህ በፊት ይህንንም መረጃ ሌሎች ጋዜጠኞች ሲናገሩ ሰምቻለሁ። ግን ሃምቡርግ ይህን ያህል ለመክፈል ዝግጁ አይደለም። ሃምቡርግ ከዚህ በታች አድርጎ ነው ዝውውሩ ለመጨረሻ ያሰበው። አርሰናል ተጫዋቹን በ40 ሚሊዮን ዩሮ እንዳስፈረመው ይታወሳል። ምናልባት ወደ 28 ወር 30 ሚሊዮን ፓውንድ አካባቢ ማለት ነው። አሁን የሆነ ያህል ይከስራል በዚህ ዝውውር ላይ። ግን ፋቢዮ ቪዬራን በዚህ በክረምት የዝውውር መስኮት አርሰናል በቋሚ ሊሸጠው ይችላል። መድረሻው ደግሞ ሃምቡርግ ይመስለኛል እኔ በግሌ። ምክንያቱም ክለቡ በጣም ይወደው ነበር፣ ደጋፊዎቹም በጣም ይወዱት ነበር የስፖርት ቤተሰቦች። ምናልባት የቡንደስሊጋ ጨዋታዎች ምናምን የምትመለከቱ ከሆነ በቃ እንደ ማጂሽያን ነው የሚያዩት። ፋቢዮ ቪዬራ በጣም ምርጡ ተጫዋቻቸው ነበር በክለባቸውና ተጫዋቹ መመለስ ይፈልጋሉ። እንመልከት። አርሰናል ለመሸጥ ዝግጁ ነው፣ ግን 17 ሚሊዮን ፓውንድ ለጥፏል። ሃምቡርግ እስካሁን ድረስ በዚህ ገንዘብ ላይ ከስምምነት አልደረሰም። እሺ የስፖርት ቤተሰቦች ሌሎች ጉዳዮችን እያነሳን እንቆያለን። ከማንቸስተር ዩናይትድ ጋር በተያያዘ ይህንን ጉዳይ ላንሳላችሁና ወደ ሌሎች የዝውውር ጉዳዮች እናልፋለን። ያው የማንቸስተር ዩናይትድም ጉዳይ ብቻም ሳይሆን ይሄ ጉዳይ የአርሰናልም ጉዳይ ይመስለኛል። ምክንያቱም ለአርሰናልም በጣም ወሳኝ መረጃ ይመስለኛል። ክሪስቲያን ኖርጋርድ ወደ ኤቨርተን ተጉዟል ይመስለኛል። ነገ ነው የሕክምና ምርመራውን የሚያደርገው። ስለዚህ ይፋዊ የኤቨርተን ተጫዋች መሆኑ ይፋ ይደረጋል። ስለዚህ ብዙዎች እየጠበቁ ነው እሱን ጉዳይ። ክሪስቲያን ኖርጋርድ ወደ ኤቨርተን የሚያደርገውን ዝውውር ማለት ነው ኦልሞስት 7 ሚሊዮን ፓውንድ አግኝቷል አርሰናል። ባለፈው አመት በ11 ሚሊዮን ፓውንድ አካባቢ ነው የገዛው። 4 ሚሊዮን ፓውንድ ብቻ ነው የከሰረው። ያን ያህል ክስረትም አይባልም። 7 ሚሊዮን ፓውንድ አካባቢ ግን አግኝቶበታል። እና አርሰናል በዚህ በክረምት የዝውውር መስኮት ማይልስ ሉዊስ ስኬሊን የመሸጥ ምንም አይነት ፍላጎት የለውም። ግን ማንቸስተር ዩናይትድ ኢንትረስት አለው። ይህንን ጉዳይ አሁን ላይ አይደለም መስማት የጀመር ነው። ከጥር የዝውውር መስኮት ጀምሮ አንዳንድ መረጃዎች ሲወጡ ነበር። አርሰናል ማይልስ ሉዊስ ስኬሊን የመሸጥ ፍላጎት ባይኖረውም ማንቸስተር ዩናይትዶች ግን ቀረብ ብለው እየተመለከቱት ነው ሲባል ነበር። የዛን ጊዜ እንደውም ትዝ ካላችሁ ማይልስ ሉዊስ ስኬሊ ብዙ ጨዋታዎችን የማያደርግ የቤንች ተጫዋች ነበር የነበረውና ምናልባት ሚኬል አርቴታ እንደ ኗኔሪ ይህን ተጫዋች በውሰት ሊሰጠው ወይ ደግሞ አሪፍ ገንዘብ ከቀረበለት ሊሸጠው የሚችለው አይነት ተጫዋች ነው ተብሎ ብዙዎች ሲገምቱ ነበር። በመጨረሻው የአርሰናል ጨዋታዎች ደግሞ ይህ ተጫዋች እንደ ወሳኝ ሰው ማርቲን ዙቢሜንዲን ራሱ ሚኬል አርቴታ አስቀምጦ ቻምፒዮንስ ሊግ ፋይናል ያጫወተው ሚድፊልድ ነው እና በጣም ተማምኖበት ነበርና ይሄ ተጫዋች አሁን እንደ ሚድፊልድ ነው እየታየ የሚገኘው። በፕሪሲዝን ሚድፊልድ ላይ ነው እየሞከረው የሚገኘው። ስለዚህ አሁን ማይልስ ሉዊስ ስኬሊ የአርሰናል ሚድፊልድ ሆኗል ማለት እንችላለን። ማንቸስተር ዩናይትድ የሉዊስ ሆል የዝውውር ጉዳይ የማይሆንላቸው ከሆነ አሁን ቀጣይ ማነሳው ጉዳይ አለ ስለ ሉዊስ ሆል የማይሆንላቸው ከሆነ ወደ ማይልስ ሉዊስ ስኬሊ የዝውውር ጉዳይ ሊመጡ ይችላሉ ተብሏል። ማይልስ ሉዊስ ስኬሊን መመልከት ሊጀምሩ ይችላሉ፣ ወደ ዝውውሩ ሪያክት ሊያደርጉ ይችላሉ የሚሉ የማንቸስተር የቅርብ የሚባሉ ጋዜጠኞች ሲናገሩ ነበር። ቶም ካንቶን የሚባለው ከአርሰናል ጋዜጠኞች መካከል አንዱ ነው፣ ወይም ጋዜጠኞች መካከል አንዱ ነው። ማይልስ ሉዊስ ስኬሊ አሁንም ድረስ የሚኬል አርቴታ ቁልፍ ተጫዋች ነው እና አርሰናል ስኬሊን የመሸጥ ምንም አይነት ፍላጎት የለውም የሚል መረጃ ነው ይዞ የወጣው። ከአርሰናል ጎል ስትመለከቱት ለአርሰናል በጣም ወሳኝ ተጫዋች ነው። ብሩኖ ጊማራይሽንም ቢያስፈርም ማለት ነው። መጀመሪያ ማንቸስተር ዩናይትድ ማይልስ ሉዊስ ስኬሊን ለማስፈረም ፍላጎት አለው ተብሏል እና ዩናይትዶች በኤምሬትስ ውስጥ ሊኖር የሚችለውን የገንዘብ ጫና ለመጠቀም ይፈልጋሉና ሚኬል አርቴታ በርካታ ትላልቅ ተጫዋቾችን ለማስፈረም ለሚያደርጉት እንቅስቃሴ ገንዘብ ለማግኘት ተጫዋቹን ይሸጡ እንደሆነ ለማጣራት ይፈልጋሉ ነው የተባለው። የአርሰናል አቋም ደግሞ ተጫዋቹን አሁን ላይ መሸጥ አይፈልግም እና ውሉን እስከ 2030 ድረስ ደግሞ አራዝሟል። ታውቃላችሁ እስከ 2030 ድረስ አለው በአርሰናል ውል ደግሞ በቂም ነው። አሁን 2026 ነው፣ 4 አመት ኮንትራት አለው እያልኳችሁ ነው እና
ታለንትፉል ስለሆነ ተጫዋች ነው እያወራን የምንገኘው። ገና ልጅ ስለሆነ የፕሪሚየር ሊግ ፕሬዠሮችን ተቋቁሞ በአውሮፓ ቻምፒዮንስ ሊግ ፋይናል እየተጫወተ ስለሚገኝ ምናምን ተጫዋች ነው የምናወራውና በጣም ትልቅ ተጫዋች ነው። እኔ በግሌ ከማደንቃቸውና በጣም እየጎመሩ ይመጣሉ ከማስባቸው ሚድፊልዶች መካከል አንዱ ነው ማይልስ ሉዊስ ስኬሊ። ማንቸስተር ዩናይትዶች ይፈልጉታል፣ ኢንትረስት አለ፣ ግን ተጨባጭ ኢንትረስት አይደለም። ስለ ሁኔታው ለማጣራት ነው የፈለጉት። ሉዊስ ሆል የማይሆንላቸው ከሆነ ወደዚህ ዝውውር ሊመጡ ይችላሉ የሚል መረጃ ነው ያለው። አርሰናል ግን ምንም አይነት የመሸጥ ፍላጎት የለውም። አሁን ኖርጋርድን ሸጥ አይደል? ኔክስት የር የአርሰናል ሚድፊልድ ማን ነው? ብሩኖ ጊማራይሽ፣ ማይልስ ሉዊስ ስኬሊ፣ ዙቢሜንዲ፣ ራይስ፣ ሜሪኖ ናቸው። በቃ እነዚህ ተጫዋቾች የአርሰናል ሚድፊልዶች ናቸው እና ምርጫዎቹም እያነሱ ይመጣሉ። ምናልባት ማይልስ ሉዊስ ስኬሊ የሚሸጥ ከሆነ እንመልከት። ግን የማንቸስተር ዩናይትድ ደጋፊዎች ምንድን ነው ሀሳባችሁ በዚህ ተጫዋች የዝውውር ጉዳይ? ምናልባት ቢሆን የምትሉት ዝውውር ነው ከአርሰናል ማይልስ ሉዊስ ስኬሊን ማግኘት? እሺ የአርሰናል ሰዎች ወይም የአርሰናል ደጋፊዎች ምን ትላላችሁ በዚህ ስለተነሳው ጉዳይ? ጉዳዮችን አጠር አድርጌ ለማንሳት እሞክራለሁ ከዚህ በኋላ ያሉትን ጉዳዮች ማለት ነው። የስፖርት ቤተሰቦች ያው እያረዘምኩት እንደሆነ አውቃለሁ፣ ሰፊ ጊዜ ስለሚወስድ ነው የአሁኑ የክረምት የዝውውር መስኮት። የማንቸስተር ዩናይትድ ጊዜያዊ በተለይ ብዙ ጉዳዮች እየተነሱበት ስላለው ጉዳይ ነው ማነሳላችሁ፣ ስለ ሉዊስ ሆል ማለት ነው። ሉዊስ ሆል ወደ ማንቸስተር ዩናይትድ ሊመጣ ይችላል የሚሉ መረጃዎች አሉ። እውነት ለመናገር ማንቸስተር ዩናይትድ ኢንትረስት አለው። ማንቸስተር ዩናይትድ ሉዊስ ሆልን ለማስፈረም ወደ ዝውውሩ ሊሄድ ይችላል፣ ግን ሁኔታው ከባድ ሊሆን ይችላል። ምክንያቱም ወሳኝ ተጫዋቾቻቸውን እያጡ ነው። ኒውካስትሎች ብሩኖ ጊማራይሽን ሊያጡ ይመስላል። ቶናሊን አጥተዋል። ሌሎች ተጫዋቾችን ባለፈው ዓመት አይዛቅን እንዳጡ ይታወቃል እና አሪፍ ተጫዋቾቻቸውን አጥተዋል። ጎርደንንም እንዳንረሳው እና እነዚህ ተጫዋቾችን አጥተው አሁንም ደግሞ ከጀርባ ሌላ ተጫዋች ሊያጡ ይችላሉ እያልን ነው። ብዙ ጋዜጦች ስለዚህ ተጫዋች ምን ይላሉ ከማንቸስተር ዩናይትድ ጋር በተያያዘ ስለዚህ ጉዳይ ነው ማነሳላችሁ እና አሌክስ ክሩክ የቶክ ስፖርት ጋዜጠኛ ነው። ምን አለ? ሉዊስ ሆል ማንቸስተር ዩናይትድን መቀላቀል ትልቅ ፍላጎት ለውጥ አድርጎ ይመለከተዋል ወይም የሱ ፍላጎት እንደ ትልቅ ለውጥ አድርጎ ይመለከታል ማንቸስተር ዩናይትዶች። በግልጽ እንደሚታወቀው ደግሞ በቀጣዩ ውድድር ዘመን ከማንቸስተር ዩናይትድ ጋር የሻምፒዮንስ ሊግ እግር ኳስ የመጫወት እድልም አለው። ነገር ግን ኒውካስትል በሀሳብ ደረጃ ሆልን መሸጥ ባይፈልግም ዩናይትድ 60 ሚሊዮን ፓውንድ አካባቢ ለመክፈል ዝግጁ ከሆነ ግን ባለቤቶቹ ውሳኔ መስጠት ይኖርባቸዋል የሚል መረጃ ነው ይዞ እየወጣ የሚገኘው። ከስካይስ ደግሞ ዳንኤል ኦይሼን የሚባል አንድ ጋዜጠኛ አለና ምን አለ? ባለፈው ሳምንት እንደተዘገበው ዩናይትዶች ከኒውካስትል ጋር ስለሚደረግ የሉዊስ ሆል ዝውውር ሁኔታ አጣርተዋል እና ሉዊስ ሆል በማርች ወር ላይ በዩናይትድ ሰዎች ከፍተኛ ግምት የተሰጠው ተጫዋች ሲሆን ዋናው ምክንያት ደግሞ ሉክ ሾው በውሉ ላይ የቀረው የ12 ወራት እድሜ ብቻ በመሆኑ ነው። ስለዚህ ዩናይትዶች በግራ መስመር ተከላካይ ስፍራ ላይ የረጅም ጊዜ መፍትሄ ይፈልጋሉ። እሱም ሉዊስ ሆል ዋነኛው እጩ ነው። ስለዚህ በዚህ ዝውውር ጉዳይ ላይ በቀጣዮቹ ጥቂት ሳምንታት ውስጥ እያደገ የሚሄድ ነገር ያለ ይመስለኛል ብለው ነበር ሲናገር የነበረው። ብዙዎችም እየተናገሩ የሚገኙት ስለዚህ ጉዳይ ነው። ሉዊስ ሆል ወደ ማንቸስተር ዩናይትድ የመምጣት እድል ሊኖረው ይችላል። አሁንም ቢሆን ጉዳዩ ዝግ አይደለም፣ ግን በተጠናቀቀው የውድድር ዓመት በእኔ ግምትም በኒውካስትል ቤት አሪፍ ጊዜ ካሳለፉ ተጫዋቾች ውስጥ አንዱ ነው። የመጨረሾቹ ጨዋታዎች ላይ ቢቀመጥም ተጫዋቹ በጣም አሪፍ ሲዝን ነው ያሳለፈው። በየትኛውም ሜዳ ሄዶ ቢጫወት የትኛውንም ተጫዋች ፌስ ቢያደርግ በጣም ኮንፊደንሻል ፉልባክ እንደሆነ ያየንበት አይነት ተጫዋች ነው። ወደዚህ ተጫዋች የዝውውር ጉዳይ ማንቸስተር ዩናይትዶች ከመጡ እንመልከት። ግን ኢንትረስት አላቸው። ይህንን ልትዘነጉት አይገባም የማንቸስተር ዩናይትድ ደጋፊዎች። አሁንም ቢሆን ሉዊስ ሆል በማንቸስተር ዩናይትድ ሾርት ሊስት ውስጥ ያለ ተጫዋች ነው። እሺ የስፖርት ቤተሰቦች አሁን ደግሞ ወደ ሌሎች ጉዳዮች እንለፍ። ከማንቸስተር ዩናይትድ ቤት አሁንም ቢሆን አልወጣንም። የማርከስ ራሽፎርድን ጉዳይ እናንሳ። ማርከስ ራሽፎርድ ከማንቸስተር ዩናይትድ የመልቀቅ ጉዳይ እየተነሳ ይገኛል። ይሄ ተጫዋች በማንቸስተር ዩናይትድ የመቆየት እድሉ ጠባብ ነው የሚሉ አንዳንድ ጋዜጦች አሉ። ይሄ ተጫዋች ሰፊ ጊዜ እስካለው ከዚህ በኋላ በማንቸስተር ዩናይትድ ይቆያል ወይ? ትልቅ ጥያቄ ነው አይደል? ግን ያው ፋብሪሾ ሮማኖ ከዚህ በፊት እንደተናገረው ማርከስ ራሽፎርድን በዚህ በፕሪሲዝን ካሪክ መመልከት ይፈልጋል። ማርከስ ራሽፎርድ የመቆየት እድል አለው ተብሎ ይታሰባል። ያው ትልቁ ጥያቄ ያው የደሞዝ ጉዳዩ ነው። ምናልባት ቀንስልኝ ምናምን አይነት ነገሮች ካሉ እንመልከት። ግን በቅርብ ሳምንታት ዛሬም ደግሞ መረጃዎች እንደሚጠቁሙት ከቱርክ አካባቢ አንዳንድ ፈላጊዎች ስለመኖራቸው ነው እየተዘገበ የሚገኘው። ፌነርባቼ ማርከስ ራሽፎርድን ለማስፈረም ከፍተኛ የዝውውር ሂሳብ ለማቅረብ ተዘጋጅቷል የተባለው ለተጫዋቹ ወኪሎች ወደ ቱርክ ክለብ ሊያደርገው ስለሚችለው ዝውውር ጥያቄ ቀርቦላቸዋል እና ይህንን ሲዘገብ የነበረው ደግሞ ራህማን ኦስማን የሚባል
ፌነርባች አካባቢ ቅርብ የሆነ ጋዜጠኛ ነው። ስለዚህ እንመልከት። ምናልባት ወደ ዝውውሩ ፌነርባች ገፋ ብሎ የሚመጣ ከሆነ ተጫዋቹን ለማስፈረም የሚሰራ ከሆነ እንመልከት። ኢንትረስት ካላቸው እንመልከት። ከወኪሎቹ ጋር ግን አንዳንድ ኮንታክቶች ተደርገዋል የተባለው የስፖርት ቤተሰቦች ማርከስ ራሽፎርድ፣ አሁንም ልነግራችሁ የምፈልገው ነገር ተጫዋቹን በዚህ ፕሪሲዝን ማይክል ካሪክ ማየት ይፈልጋል። ምናልባት የማይሆን ከሆነ ምናልባት በዚህ በክረምት የዝውውር መስኮት ሊሸጥ ይችላል። ከሆነ ምናልባት ደግሞ አሪፍ ጊዜ ካሳለፈ ደግሞ ኔክስት ይር በማንቸስተር ዩናይትድ ማሊያ ልንመለከተው የምንችለው ተጫዋች ነው። መጨረሻውን ጉዳይ ላንሳላችሁ። ከቼልሲ ጋር በተያያዘ ነው። ቼልሲ ይህን ተከላካይ ለመሸጥ ተዘጋጅተዋል። አክሴል ዲሳሲ ማለት ነው። ያው ብዙ ተጫዋቾቻቸውን እየሸጡ ይገኛሉ። ባዴሺሌ የሚባል አንድ ተከላካይ እንዳላቸው ይታወቃል። እሱም ወደ ናፖሊ ለማምራት የተቃረበ ተጫዋች ሆኗል። በውሰት ውል የተባለው ምናልባት ቋሚም ካደረጉት እንመልከት። ዝውውሩ ሊጠናቀቅ ይመስላል። ሌላኛው ደግሞ ዲሳሲ ነው። ዲሳሲ ክሪስታል ፓላስ ለቼልሲ የአክሰል ዲሳሲ ለማስፈረም የዝውውር ጥያቄ ለማቅረብ ተዘጋጅቷል የተባለው በክለቦቹ መካከል በአሁኑ ጊዜ ውይይት እየተደረገ ነው የተባለው። ያው ላክሯን እንዳስፈረም ይታወቃል። ላክሯን ቼልሲዎች እንዳገኙት ይታወቃል። ስለዚህ ጥሩ ግንኙነት አለ። ዲሳሲም ወደ ፓላስ ቢያመራ ብዙ እንግዳ ነገር አይደለም። ተጫዋቹ በውሰት ውል ወደ ሌሎች ክለቦች ሄዶ ሲጫወት ነበር። በዌስትሃም ዩናይትድንም ተመልክተናል። ስለዚህ አሁን ወደ ቼልሲ ተመልሷል። ቼልሲዎች ይህንን ተጫዋች አሁን በውሰት አይመስለኝም በቋሚ የዝውውር ገንዘብ ሊሸጡት ተዘጋጅቷል። እንመልከት። አክሴል ዲሳሲ ከቼልሲ የሚለቀው ተጫዋች ነው። ተመልካቾቼ የዛሬ መረጃዎቼ እነዚህን ይመስሉ ነበር። አሪፍ የሚባሉ የዝውውር ጉዳዮችን በሰፊው ለማንሳት ሞክረን ነበር። ከአርሰናል ቤት የብሩኖ ጊማራይሽ የቪኒን ጉዳይ ለማንሳት ሞክረን ነበር። ከማንቸስተር ዩናይትድ ጋርም በተያዘ የማይልስ ሉዊስ ስኬሊ ጉዳይ ምንድን ነው፣ የሉዊስ ሆልም ጉዳይ ምንድን ነው፣ እነዚህን ጉዳዮች በሰፊው ለማንሳት ሞክረን ነበር። ሌሎችንም ጉዳዮች በሰፊው አነሳን፣ እንደነ ሮድሪ ያሉ ስሞችን። የስፖርት ቤተሰቦች ለቻናሉ አዲስ ከሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። ደወል ምልክቱን ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሲናሪዮ በተባለው ቻናላችን ማግኘት ይችላሉ። በቀጣይ ቪዲዮ ደግሞ እስከምንገናኝ የስፖርት ቤተሰቦች ቸር ሰንብቱልኝ ባይ ነኝ።